ለእግዚአብሔር በመታመን በኖረው ሕይወቱ ምክንያት ሮማውያን ለቅጣት ፍጥሞ በምትባል ደሴት ያሰሩት ዮሐንስ የሚባል አንድ ሰው ነበር። ዮሐንስ ከ12ቱ ሐዋርያት በሕይወት የቆየ የመጨረሻው የጌታ አገልጋይ ነበር። በጌታ ቀንም በመንፈስ ሳለ ያልተጠበቀ ነገር ተፈጠረ። እግዚአብሔር ለዮሐንስ ራእይን ገለጠለት። ይህም አሁን ስላለው እየሆነ ስላለውና ስለሚመጣው ነገርም አመለከተው። ዮሐንስ ራእዩን ለመመልከት በመንፈስ ወደ ሰማይ ተወሰደ። በዚያም ውስጥ ታላቅን ዙፋን ተመለከተ። እጅግም ውብ፣ አስገራሚና ለማመን የሚከብዱ ነገሮችን ተመለከተ። እነዚህም በምድር ላይ የትም ቦታ የማይገኙ ፍጥረታት፣ በተለያዩ ቀለማት ያሸበረቁና በከበሩ ድንጋዮች ውበት የተሞሉ አስገራሚ ነገሮችን ተመለከተ። በዙፋኑ መካከልና በእነዚህ ውብ ፍጥረታት ማዕከል ሆኖ ኢየሱስን ተመለከተው። በተመለከተው ራእይ ማንም ሊያየውም ሆነ ሊከፍተው የማይችል በ7 ማኅተም የተዘጋ መጽሐፍን ተመለከተ። ይህ መጽሐፍ ስለ ምድር ቀጣይ ታሪክና በዘመናት መካከል እግዚአብሔር ስላለው ዘላለማዊ ዓላማ የሚናገር ነው። ይህ መጽሐፍ ማንም መክፈትም ሆነ ማየት ስላልቻለ ዮሐንስ እጅግ አለቀሰ። ኢየሱስ ግን ማኅተሙን ይፈታ ዘንድ ችሏል። ኢየሱስ የሚሆነውን ነገር ለዮሐንስ ገለጠለት። ማኅተሞቹንም ሲፈቱ የሚሆነውን ነገር አሳየው። የመጀመሪያዎቹ 4ቱ ማኅተም ሲፈቱ በ4 ፈረሶች የተወከሉ ሲሆን እነርሱም ድል አድራጊነት፣ ጦርነት፣ እጦትና 4ተኛው ሞት ናቸው። የመጀመሪያው ማኅተም በተፈታ ጊዜ ነጭ ፈረስ ወጣ። በፈረሱም ላይ የተቀመጠው አክሊል ተሰጠው። ይህም የድል አድራጊነት ምልክት ነው። ደጋንም ነበረው። ደጋኑም በምድር ላይ ሰላምን ለማምጣት የሚጠቀምበት ነበር። ይህ በምድር ላይ የሚከሰተውን አንጻራዊ ሰላምና መረጋጋትን ያመለክታል። ነገር ግን ይህ በዘላቂነት የሚቆይ አልነበረም። ሁለተኛው ማኅተም በተፈታ ጊዜ ሌላ ቀይ ፈረስ ወጣ። በእርሱም ላይ ለተቀመጠው ሰላምን ከምድር በመውሰድ በሰዎች መካከል ጦርነትና መገዳደልን እንዲያደርግ ሥልጣን ተሰጠው። በዚህም ታላቅን ሰይፍ ተቀበለ። በዚያም የሚታየውን ሁሉ ሰዎች እርስ በርሳቸው ሲጋደሉና ሁሉ በጦርነት ሲያልቁ ብቻ ሆነ። ይህም አስከፊው የእልቂት ጊዜ ነው። ሦስተኛው ማኅተም በተፈታ ጊዜ ጥቁር ፈረስ ወጣ። በእርሱም ላይ የተቀመጠው በእጁ ሚዛንን ይዞ ነበር። ይህም የሚያመለክተው ለሁሉ ሰው የሚበቃ መብል አለመኖሩና የምግብ እጥረት በመኖሩ ምክንያት ለሁሉ እየተሰፈረ እንደሚሰጥ ያመለክታል። ይህም ከብዙ ጦርነቶች በኋላ የሚገጥመውን በቂ ምግብ ያለማግኘትን ማሳያ ነው። በዚህም ሰዎች በታላቅ ረሃብ ይጎዳሉ። 4ተኛው ማኅተም በተፈታ ጊዜ ግራጫ ፈረስ ወጣ። በእርሱም ላይ የተቀመጠው ስሙ ሞት ይባላል። ሲኦልም ከኋላው ይከተለው ነበር። ብዙ ሰዎችም በሰይፍ፣ በረሃብ፣ በሞት አለፉ። ምድር ላይ ታላቅ የሐዘን ጥላ ጠላባት። ይህም እጅግ አሳዛኝ ጊዜ ሆነ። 5ተኛው ማኅተም በተፈታ ጊዜ ዮሐንስ ሌላ የሚያሳዝን ነገር ተመለከተ። ስለ እግዚአብሔር ቃልና ስለሚጠብቁት ምስክርነት የታረዱትን የሰዎች ነፍሳት ከመሠዊያው በታች አየ። በታላቅም ድምፅ ወደ እግዚአብሔር በመጣራት ፍርድህንና ፍትሕን ይለምኑ ነበር። እያንዳንዳቸውም ነጭ ልብስ ተሰጣቸው። ይህም ስለ በጎ ሥራቸው የተሰጣቸው የእግዚአብሔር ስጦታ ነው። 6ተኛው ማኅተም ሲፈታ ታላቅ ችግር በምድር ሁሉ ላይ ሆነ። ይኸውም ታላቅ የምድር መናወጥ ሆነ። ፀሐይም ጠቆረች፣ ጨረቃም በሞላ እንደ ደም ሆነ። ይህም ያዩ ሁሉ በድንጋጤ ውስጥ ሆኑ። የሰማይ ከዋክብትም ወደ ምድር ወደቁ። የምድር ቅርጽ ሁሉ ተቀየረ፣ እጅግም ተበላሸ። 7ተኛው ማኅተም በተፈታ ጊዜ ታላቅ ጸጥታ ሆነ። ይህም ጸጥታ ለሚመጣው ከዚህ በኋላ ለሚከሰቱ ሌሎች 7 የመለከትና 7 የጽዋ ፍርዶች የመጠባበቅ ጊዜ ነው። ይህ የዝምታ ጊዜ ሰዎች በምድር ላይ ከሚመጡት የጭንቅ ጊዜያት ውስጥ እውነተኛውን አምላክ
የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ያለውን የዘላለም ሕይወት የሚያገኙበት ዕድል ነው። ሰላምና ደህንነት እንዳለ ሲሰማን ወደ አምላካችን የምንቀርብበትና ከአምላካችን ጋር ኅብረትን የምናደርግበት ምቹ ጊዜ ነው። ስለዚህ በተሰጠን ቀን ጌታን ለማመንና ለእርሱ ለመኖር ራሳችንን እናዘጋጅ። ከዚያም 7 መለከትን ያዙ 7 መላእክት መጡ። ይህም ከዚህ በኋላ የሰው ልጆች የሚጋፈጧቸው አስፈሪ ጊዜያትን ሊያውጁ ተገለጡ። ዮሐንስ ይህን የ7ቱን ማኅተም ራእይ በተመለከተ ጊዜ የዓለም ታሪክ ሁሉ ያለው በኢየሱስ እጅ ላይ በመሆኑ እጅግ ተጽናና። ነገር ግን ዓመፀኞችም ከሚመጣው ፍርድ ያመልጡ ዘንድ እግዚአብሔር ለመድኃኒትነት የላከው ልጁን ቢያምኑ በእርሱ እንደሚድኑ ለማስረዳት ይህን መልእክት ጻፈ። በተወደደ ሰዓት ሰማው፣ በመዳንም ቀን ረዳው ይላልና፣ እነሆ የተወደደ ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2። ከረጅም ዓመታት በኋላ ሙሴ በእግዚአብሔር ትእዛዝ ቀድሞ ይኖርበት ከነበረበት እና ኮብልሎ ከወጣበት አገር ወደ ግብፅ ተመለሰ። ሙሴም ከእግዚአብሔር በተቀበለው ትእዛዝ የተነሣ የግብፃውያንን ፈርዖን ፊት ለፊት ተጋፈጠው። ያመልከኝ ዘንድ ሕዝቤን ልቀቅ የሚለውን የእግዚአብሔርን ድምፅ ለፈርዖን ገለጠለት። ፈርዖንም በስላቅ ውስጥ በመሆን መቼም ቢሆን እስራኤላውያንን እንደማይለቃቸው ተናገረ። ፈርዖን እስራኤልን በባርነት ለ430 ዓመታት ገዝቷቸው ነበር። በዚህም እግዚአብሔር ሕዝቡን ነፃ ለማውጣት 10 የተለያዩ መቅሰፍቶችን በግብፃውያን ምድር ላይ ያደረገ። የመጀመሪያው መቅሰፍት እንግዳ ነገር ነበር። ግብፃውያን በስፋት የሚጠቀሙበትን የናይልን ወንዝ ውሃውን ወደ ደምነት ለወጠው። ወንዙም ገማ፣ በወንዙ የነበሩ ዓሣዎች ሞቱ። ግብፃውያንም ከወንዙ ይጠጡ ዘንድ አልቻሉ። ደሙ በግብፅ አገር ሁሉ ነበረ። ይህ ለ7 ቀናት ሆነ። ፈርዖን ግን ሐሳቡን አልቀየረም። ከዚያም እግዚአብሔር እንቁራሪቶችን ወደ ግብፅ ላከ። ከወንዙ ውስጥ ወጡ። ከከተማው እስከ የግለሰብ ጓዳ በመግባት ከተማውን ሁሉ ሞሉት። በቤት፣ በመኝታ ቤት፣ በመመገቢያ ቦታዎች፣ በእህል አዝመራና ቡቃያ ላይ ሁሉ ወጡ። በዚህም መካከል ፈርዖን ሐሳቡን ባለመቀየር እስራኤላውያንን ላለመልቀቅ ልቡን አደነደነ። እግዚአብሔርም ለ3ኛ ጊዜ በግብፅ ምድር ሁሉ ላይ ቅማል እንዲወጣ አዘዘ። ከተማውም በቅማል ተሞላ። በሰዎች ሰውነት ላይ፣ በእንስሶች ላይ ሁሉ ሆነ። ይህ በጣም ምቾት የማይሰጥ ነገር ነበር። በዚህም ምክንያት ሰዎች እጅግ ተቸገሩ። በዚህ ሁሉ ግን ፈርዖን አሁንም ለእግዚአብሔር ቃል ባለመታዘዝ እምቢ አለ። ከዚያም እግዚአብሔር በከተማ ሁሉ ላይ የዝንብን መንጋና የዱር እንስሳትን በከተማ ውስጥ እንዲገቡ አደረገ። በዚህም መንጋው በንጉሡ ቤት፣ በባሪያዎቹና በሕዝቡ ቤቶች ሁሉ ላይ ሞሉ። በሕዝቡም ቤት በየመንገዶችና በመሰብሰቢያ ቦታዎች ላይ ታላቅ መረበሽ ሆነ። በዚህም ወደ ውጭ መውጣት በጣም ከባዱ ነገር ሆነ። በዚህም አስከፊ ጊዜ እንኳ ፈርዖን እስራኤልን አልለቅም በማለት ልቡን አደነደነ። አምስተኛው መቅሰፍት እጅግ የሚያሳዝን ነገር ሆነ። በግብፃውያን እንስሳቶች ሁሉ ላይ በሽታ ሆነ። በሜዳ ያሉ ከብቶች፣ በፈረሶች፣ በአህዮችና በግመሎች ሁሉ ላይ ብርቱ ቸነፈር ወረደ። ለግብፃውያን በጣም አሳዛኝ ጊዜ ሆነ። ምክንያቱም ብዙ ነገር ለማድረግ የሚያገለግሏቸው እንስሳት ነበሩ። እንስሳቱም ሞቱ። ንጉሣቸው ፈርዖን ግን አሁንም ልቡን አልለወጠም። ስለዚህ እግዚአብሔር 6ኛውን መቅሰፍት በግብፃውያን ሕዝብ ላይ አደረገ። በግብፅ አገር ሁሉ በሰውና በእንስሳት ቆዳ ላይ አሰቃቂ ቁስልን አመጣባቸው። በጣም የሚጎዳና መንቀሳቀስ እስካይችሉ ድረስ በሰውነታቸው ላይ ከብዶባቸው ነበርና ሁሉም በዚህ መቅሰፍት ተመቱ።
መሪያቸው ፈርዖን ግን አሁንም ልቡ ጠነከረ። እስራኤልን ሊለቃቸው አልፈቀደም። በቀጣይም ሰባተኛውን መቅሰፍት እግዚአብሔር ላከ። ታላቅ ነጎድጓድና በረዶ ከሰማይ መውረድ ጀመረ፣ እሳትም ወረደ። በዚህም በግብፅ ምድር ላይ በረዶና እሳት ዘነበ። በረዶም ነበር፣ በበረዶም መካከል እሳት ይቃጠል ነበር። በረዶም በሜዳ ላይ ያለውን ሁሉ ሰውና እንስሳ መታ፣ የእርሻ ቡቃያ የአገሩን ዛፍ ሁሉ አወደመ። በግብፅም አገር ሆኖ የማያውቅ ታላቅ ጥፋት ሆነ። ፈርዖን ግን በእልህኝነቱ አሁንም ጸና። የእግዚአብሔርን ሕዝብ ለመልቀቅ እንዲህ አለ። በፈርዖን እምቢተኝነት የተነሣ እግዚአብሔር በግብፅ ምድር ላይ 8ኛውን መቅሰፍት ላከ። አገሩ ሁሉ በአንበጦች ተወረረ። ከበረዶ አምልጠው የተረፉ ሰብሎችና ዛፎች ሁሉ አወደሙ። በግብፃውያን ቤቶች ሁሉ ላይ አንበጦቹ በመግባት ውድመትን አደረሱ። የከተማውንም ሰማይና ምድር ማየት እስካይቻል ድረስ ከተማው በአንበጣ ተሞላ። መሪያቸው ፈርዖን አሁንም ሐሳቡን ባለመቀየር እልህኝነቱን አሳየ። ከዚህ በኋላ 9ኛው መቅሰፍት የምሽት ጊዜ መጣ፣ ጨለማም ሆነ። ይህ ጨለማ እንደ ሌሎቹ ጨለማዎች አልነበረም። ለ3 ተከታታይ ቀናት ምንም ማየት እስከማይቻል ድረስ ሁሉ በጨለማ ተዋጡ። ሕዝቦችም ከቤት መውጣት ስላልቻሉ ማንም ከማንም ጋር አልተያየም ነበር። ይህ ጽኑ ጨለማ ሆነ። አሁንም ግን ፈርዖን ሐሳቡን አልቀየረም፣ ልቡን አደነደነ። በመጨረሻም የመጨረሻውና አስከፊው መቅሰፍት ተፈጸመ። ይህ ለግብፅ እጅግ አሳዛኙ ምሽት ነበር። በእያንዳንዱ ቤተሰብ ያለ የመጀመሪያ ልጅ የነገሥታቱን ቤት ቢሆን ሁሉም ሞቱ። ከትንሽዬ የግብፃውያን ቤት እስከ ንጉሡ መኖሪያ ይህ መቅሰፍት ገባ። ፈርዖንም ያለውን አንድ ልጅ በሞት አጣ። ከዚህም በግብፃውያን ታላቅ ሐዘን፣ የሐዘንም ጊዜ ሆነ። ፈርዖን ይህን ሲመለከት ልቡ ተለወጠ። ሙሴንም ወደ እርሱ አስጠራው። ለሙሴም እንዲህ በማለት ነገረው፣ ሕዝብህን ይዘህ ከግብፅ ውጣ። በዚያም ምክንያት ሙሴ እስራኤላውያንን ከግብፅ ምድር ይወጡ ዘንድ እንዲዘጋጁ ነገራቸው። በዚህም እስራኤላውያን ከ430 የባርነት ዓመታት በኋላ ከግብፅ ለመውጣት መዘጋጀት ጀመሩ። ራሳቸውን ለጉዞ አዘጋጁ። ቀኑ መሽቶ ነበር፣ ነገር ግን ልባቸው በደስታ ተዘጋጅቶ በብርሃንም ተሞልቶ ነበር። እስራኤላውያን ከግብፅ ወጡ። ነገር ግን የፈርዖን ልብ እንደገና ተመልሶ ደነደነ። ምንድነው ያደረግኩት? ይህ ሕዝብ ለምንድነው እንዲወጣ የፈቀድኩት? በማለት እንደገና ተቆጨ። ስለዚህ የግብፅን የወታደር ሰራዊት ሁሉ ጠራ። ሁሉም ራሳቸውን እንዲያዘጋጁና የወጡትን የእስራኤል ሕዝብ ሊመልሱ እንደሚገባ ትእዛዝን አስተላለፈ። ፈርዖንም እስራኤላውያንን ይመልሳቸው ዘንድ ከኋላቸው በፈጣን ሰረገላዎች ይከተላቸው ነበር። እስራኤላውያን የፈርዖንን ሰራዊት እየቀረቧቸው መሆኑን ሲረዱ እጅግ ተሸበሩ። ወደፊት እንዳይሸሹም የቀይ ባሕር ከፊታቸው ነበር። በዚያም ከኋላ በፈርዖን ሰራዊት ከፊትም ከቀይ ባሕር ጋር ፊት ለፊት ተፋጠጡ። እስራኤላውያን በፍርሃት ውስጥ ሆነው ወደ ሙሴ ይጮኹ ነበር። ሙሴም እንዳይፈሩ እንዲህ አላቸው፣ አትፍሩ፣ ዛሬ የምታዩአቸውን ግብፃውያን ለዘላለም አታዩአቸውምና ቁሙ። ዛሬ ለእናንተ እግዚአብሔር የሚያደርጋትን የእግዚአብሔርን ማዳን ታያላችሁ። ከዚህም ሙሴ ቀኝ እጁን በመዘርጋት የያዘውን በትር አነሣ። በዚህም አስገራሚ ነገር ተፈጠረ። እግዚአብሔር ብርቱ ነፋሳትን በመላክ በባሕሩ ላይ አሳለፈ። በዚህም ቀይ ባሕር ለሁለት ተከፈለ። እስራኤላውያን በታላቅ መገረም ሆነው በደረቁት መሬት ላይ ተሻገሩ። ይህ ማንም ሊገምተው በማይችል መንገድ እግዚአብሔር ሕዝቡን ያሻገረበት ተአምር ነው። በነጋታውም ሕዝቡ ሁሉ ባሕሩን ተሻግረው ጨረሱ። የፈርዖን ሰራዊት ወደ እስራኤላውያን እንዳይቀርቡ የእሳት ቅጥር ተደርጎበት ነበር። ሕዝቡም ተሻግረው ሲጨርሱ የእሳቱ ቅጥር ተነሣ።
ስለዚህ የፈርዖን ሰራዊት እስራኤላውያንን በመከተል ወደ ተከፈለው ቀይ ባህር ገቡ። ሁሉም በገቡ ጊዜ ውሃው ተከፍሎ ከነበረበት ወደ ቀድሞ ስፍራ ተመለሰ። ፈረሶች፣ ወታደሮች ማምለጥ እስኪሳናቸው እርስ በርስ ተጣበቁ፣ መውጣትም አልቻሉም። የፈርዖን ሰራዊት ከዚህ በኋላ እስራኤላውያንን ሊጎዳ አይችልም፣ ምክንያቱም ሁሉም በባሕር ውስጥ ሰጥመው አልቀዋልና። ከዚህም በኋላ እስራኤላውያን በእውነትም ነፃ መውጣታቸውን የሚፈልጋቸውም እንደማያገኛቸው በመረዳት ይህን ሁሉ ያደረገውን እግዚአብሔርን አመሰገኑ። በእግዚአብሔርም ፊት አዲስን ቅኔ ተቀኙ። በእርግጥም እግዚአብሔር እንደ ተናገረው ያመልከው ዘንድ ሕዝቡን ከባርነት ነፃ ወጣ። ይህ ታሪክ እግዚአብሔር በየትኛውም ተጽዕኖ ውስጥ በሆነ ከአምላኩ ለሸሸ ሕዝብ እግዚአብሔር የሚከፈለውንና የሚገባውን ዋጋ በመክፈል ነፃ ማውጣት የሚችል አምላክ መሆኑን በእርግጥም ያስተምራል። አሁንም በኃጢአት ውድቀት የባርነት ግዞት ለከበደው የሰው ልጅ አንድያ ልጁን ልኮ ነፃ ለማውጣት የሚገባውን ክፍያ ከፍሏል። ጌታ ኢየሱስ ክርስቶስ እንደገና በባርነት ቀንበር እንዳንያዝ መሥዋዕት ሆኗል። በልጁ ኢየሱስ ምክንያት ከኃጢአት ባርነት ነፃ መውጣት እንችላለን። ጉልበቴም ዝማሬም እግዚአብሔር ነው፣ መድኃኒቴም ሆነልኝ። ይህ አምላኬ ነው፣ አመሰግነዋለሁ። የአባቴ አምላክ ነው፣ ከፍ ከፍ አደርገዋለሁ። ኦሪት ዘጸአት ምዕራፍ 15 ከቁጥር 2። ይህ ታሪክ በጉድጓድ ከመጣል እስከ ንግሥና ሹመት ያለ የዮሴፍ ታሪክ ነው። በአምላኩ ላይ ባለው መታመን በብዙ መከራ ውስጥ እንኳን ቢያልፍ ድልን እየሰጠው ለቤተሰቡ፣ ለሚኖርበት ከተማ ከጥፋት የመዳኛ ምክንያት በመሆን ያሳለፈው ታሪክ። አባቱ በስደት በኖረበት ሀገር በከነዓን ምድር የሚኖር ያዕቆብ የሚባል ሰው ነበር። ያዕቆብ 12 ልጆች ነበሩት። ከእነርሱ መካከል በጣም የሚወደውና በስተርጅና የወለደው ዮሴፍ የሚባል ልጅ ነበረው። በአንድ ቀንም ያዕቆብ ለልጁ ለዮሴፍ እጅግ የሚያምርና በተለያዩ ቀለማት ያሸበረቀ ልብስን አደረገለት። ይህም አባቱ ያዕቆብ ለዮሴፍ ያለውን መውደድ የሚገልጽበት ስጦታ ነው። በዚህ የተነሳ ወንድሞቹ በዮሴፍ ላይ ቀኑበት፣ ጠሉትም። ከዕለታት በአንዱ ቀን ዮሴፍ ሕልምን አለመ። በእርሻ መካከል ዮሴፍ ከወንድሞቹ ጋር ሆኖ ነዶ ያስሩ ነበር። በድንገትም የዮሴፍ ነዶ ቆመች። የወንድሞቹም ነዶ በዙሪያው ነዶውን ከቦ ለቆመው ነዶ ሰገዱ። ይህን ሕልም ለወንድሞቹ ሲነግራቸው ወንድሞቹም በእነርሱ ላይ ሊገዛና ሊነግስ እንደሆነ በማሰብ ከሕልሙ የተነሳ ከቀድሞ አብልጠው ጠሉት። ዮሴፍ እንደገና ሕልምን አየ። ፀሐይ፣ ጨረቃና 12 ከዋክብት ወድቀው ሲሰግዱለት ተመለከተ። ይህንም ሕልም ለአባቱና ለወንድሞቹ ነገራቸው። ወንድሞቹም ቀኑበት። አባቱ ግን ነገሩን ይጠብቅ ነበር። ወንድሞቹም ዮሴፍን እንዴት እንደሚገሉት ያስቡ ነበር። አንድ ቀንም ወንድሞቹ የአባታቸውን በጎች ለመጠበቅ በሴኬም ተጉዘው ነበር። አባታቸውም ዮሴፍን ወንድሞቹና በጎቹ ደህና መሆናቸውን አይቶ እንዲመጣ ላከው። ወንድሞቹም ከሩቅ ሲመለከቱት ይገድሉት ዘንድ ወሰኑ። በተገናኛቸውም ጊዜ ወስደው ወደ ጉድጓድ ጣሉት። ነገር ግን ደሙ በእነርሱ ላይ እንዳይሆን በማሰብ እስማኤላውያን ለሆኑ ለሚዲያም ነጋዴዎች በ20 ብር ሸጡት። የሚዲያም ሰዎች ግን ዮሴፍን በግብፅ ለፈርዖን ጃንደረባ ለዘበኞች አለቃ ለጴጢፋራ ሸጡት። ጴጢፋራም ያገለግለው ዘንድ ከእስማኤላውያን እጅ ገዛው። ዮሴፍም ለሥራው ታማኝና ታታሪ በመሆን ያገለግለው ነበር። እግዚአብሔርም ከዮሴፍ ጋር ነበር፣ ሥራውም የተከናወነለት ሰው ሆነ። ጴጢፋራም እግዚአብሔር ከዮሴፍ ጋር እንዳለና እርሱ የሚሠራው ሁሉ እንደሚከናወንለት በተመለከተ ጊዜ በእርሱ ፊት ሞገስን አገኘ። በዚህ የተነሳ በቤቱ ላይ ሾመው፣ ያለውን ሁሉ በኃላፊነት እንዲመራ ሰጠው። ነገር ግን የዮሴፍ ዕውቅናና ክብር ያልጠበቀውን ፈተና ይዞበት መጣ። የጴጢፋራ ሚስት ዓይኗን በዮሴፍ ላይ ጣለችበት። ዮሴፍ ግን ለእግዚአብሔር ለአምላኩና ለሾመው ጌታው ታማኝ ነበርና የኃጢአት ግብዣዋን እንደማይቀበል ገለጸላት። በዚህም የጴጢፋራ ሚስት እጅግ ስለተናደደች
በዮሴፍ ላይ ሐሰተኛ ክስ መሠረተችበት። እስር ቤት እንዲታሰርም አስደረገችው። በእስር ቤትም እንኳን ቢሆን ዮሴፍ በግዞት ቤቱ አለቃ ፊት ሞገስን አገኘ። ከእርሱም ጋር አብረው ለነበሩ ሰዎች ሕልምን ይፈታላቸው ነበር። የንጉሡንም የቀድሞ የመጠጥ አሳላፊና የእንጀራ ቤቱ መሪ የነበረው ንጉሡን በድለው ታስረው ነበር። ለእነርሱም ሕልማቸውን ይተረጉምላቸውም ነበር። የመጠጥ አሳላፊው ወደ ቀድሞ የአገልግሎት ቦታው እንደሚመለስና እንጀራ ተቆጣጣሪው ደግሞ እንደሚገደል ነገራቸው። እንዳለውም ሆነ። ለጠጅ አሳላፊውም ወደ ቀድሞ ስፍራ ሲመለስ እንዲያስበው አደራ አለው። ከ2 ዓመታት በኋላ ራሱ ፈርዖን አስፈሪን ሕልምን ተመለከተ። 7 መልካቸው የከፋና አጥንታቸው የወጡ ላሞች 7 ያማሩና የወፈሩ ላሞችን ሲውጧቸው እና 7 የቀጨጩ የእሸት ዛላዎች 7 ፍሬያቸው የተንዠረገገውን ያማሩ ዛላዎች ሲውጧቸው ተመለከተ። በዚህም ሕልም ፈርዖን እጅግ ተረበሸ። ነገር ግን የመጠጥ አሳላፊው በእስር ሳለ ሕልሙን የተረጎመለትን ዮሴፍን አስታወሰ። ዮሴፍም ወደ ፈርዖን እንዲመጣ ተደረገ። የሕልሙም ትርጉም ለንጉሡ ነገረው እንዲህ በማለት ከፊት ለፊት የሚመጡ 7 የጥጋብ ዓመታት ከዚያም እነርሱን የሚያስረሱ ሌላ 7 የረሃብ ዓመታት እንደሚመጡ ገለጸለት። ፈርዖንም በዮሴፍ መፍትሔነት በመተማመን በቤቱና በሕዝቡ ላይ ሾመው። ዮሴፍም በ7ቱ የጥጋብ ዓመታት እህልን ሁሉ ሰበሰበ፣ በከተሞቹም አደለበ፣ የከተማውንም እህል በዚያ ከተተ። በግብፅ ምድር የነበረው የ7ቱ የጥጋብ ዓመታት አለፉ። በየአገሩ ሁሉ ረሃብ ሆነ። የከነዓንም ምድርም ጨምሮ በዚህ ረሃብ ተመታ። በግብፅ ምድር ግን ቀድሞ ያከማቹትን ሰብል መጠቀም ጀመሩ። የዮሴፍም አባት ያዕቆብ በግብፅ እህል እንዳለ ሰማ። የዮሴፍ ወንድሞችም ስንዴን ያገኙ ዘንድ ወደ ግብፅ ሀገር ሄዱ። የዚህም ተቆጣጣሪ ዮሴፍ ነበር። በእርሱ ፊት ወድቀው ምግብን ለመኑት። ቀድሞ ለሚዳማውያን በ20 ብር የሸጡት ወንድማቸው እንደሆነ አላወቁም ነበር። ዮሴፍ ግን ወንድሞቹ እንደሆኑ አውቆ ነበርና እንዳያውቁት ራሱን ሰወረባቸው። በመጨረሻም ራሱን ለእነርሱ ገለጠላቸው። ስላደረጉትም ስለ ክፉ ሥራቸው ሁሉ ይቅር አላቸው። ለአባታቸው የሚሆነውን ሁሉ ከግብፅ ማዕድ እንዲወስዱለትም ነገራቸው። ይህ በጉድጓድ ከመጣል እስከ ንግሥና ሹመት ያለ የዮሴፍ ታሪክ ነው። በአምላኩ ላይ ባለው መታመን በብዙ መከራ ውስጥ እንኳን ቢያልፍ ድልን እየሰጠው ለቤተሰቡ ለሚኖርበት ከተማ ከጥፋት የመዳኛ ምክንያት በመሆን ኖሯል። በመከራዎችና በፈተናዎች ውስጥ በአምላካችን ላይ ያለንን መታመን ፈጽሞ መተው እንደሌለብን ከዚህ ታሪክ እንረዳለን። እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። ኦሪት ዘፍጥረት ምዕራፍ 50 ቁጥር 20። በጥንት ባቢሎናውያን ዘመን ዳንኤል የሚባል አንድ ሰው ነበር። ዳንኤል ባለው ጥበብና በአምላኩ ላይ ባለው መታመን በሁሉ ዘንድ ይታወቅ ነበር። በቀን 3 ጊዜ መስኮቱን ከፍቶ ሁልጊዜ ወደ አምላኩ በመንበርከክ ይጸልይ ነበር። የሚኖረው እጅግ ታዋቂና ገናና በነበረችው በባቢሎን ከተማ ነበር። የከተማውም ንጉሥ የነበረውን ንጉሥ ዳርዮስንም ያገለግለው ነበር። ዳንኤል ለንጉሡ ባለው ቀና አገልግሎትና ታማኝነት እግዚአብሔርም ከዳንኤል ጋር ስለነበረ በንጉሡ ዘንድ የተሻለ ሹመት ተሰጠው። ይህም በመላው ግዛቱ ያስተዳድር ዘንድ ሾመው። ነገር ግን በዚህ ሁኔታ ሁሉም ደስተኛ ሊሆኑ አልቻሉም። ቀድሞ ከዳንኤል ጋር ይሰሩ የነበሩ ቅናት ያዛቸው። በዚህም እጅግ ተበሳጩ። ነገር ግን ሁሉም ዳንኤል ለአምላኩ ታማኝ የሆነና ወደ እርሱም በዕለት ተዕለት ለ3 ጊዜ እንደሚጸልይ ያውቁ ነበር። በዚህ ምክንያት ከእርሱ ጋር ይሰሩ የነበሩ እርስ በርሳቸው እንዴት ዳንኤልን ከሥልጣን እንደሚጥሉት ተነጋገሩ። ከአምላኩ ሕግ በቀር በምንም እንደማያገኙት ያውቃሉ። ስለዚህ ለንጉሥ ዳርዮስ የሚገዛው ከተሞች ያሉ ማንኛውም ሰው ወደ ንጉሥ ዳርዮስ ካልሆነ በቀር ወደ ሌላ ለማንም አምላክ ብሎ ለሚጠራው ጸሎት እንዳያቀርብ
ለ30 ቀን እንዲያዝ ምክረ ሐሳብ አቀረቡለት። ንጉሡም በዚህ ሐሳብ ተስማማ። ይህን ያደረጉት ዳንኤል ወደ አምላኩ ሳይጸልይ እንደማይኖር ስለሚያውቁ በዚህ መንገድ ሊያጠምዱት ፈልገው ነበር። ዳንኤልም ይህን የንጉሥ አዋጅ ከሰማም በኋላ እንደ ልማዱ መስኮቶቹን በመክፈት ወደ አምላኩ ጸሎት ያደርግ ነበር። በዚህ ጊዜ መሪዎቹ ወደ እርሱ መጡ፣ ሲጸልይም ያዙት። የንጉሥንም ሕግ ተላልፋል በማለት አሰሩት። ወደ ንጉሡም አቀረቡት። ንጉሥ ዳርዮስ ይህን ሲመለከት እጅግ አዘነ። ለእርሱ ታማኝ የሆነውን አገልጋዩንና ጠቢብ አማካሪውን ለማጥመድ በእርሱ የተመቀኙ ባልንጀሮቹ እንዳደረጉት ተረዳ። ነገር ግን ሕግን ስላወጣ ምንም ማድረግ አልቻለም። በዚህ የተነሳ እጅግ እያዘነ የቅጣት ቦታ ወደ ሆነው ወደ አንበሶች ጉድጓድ እንዲጣል አዘዘ። የሚያመልከው አምላኩ ያድነው እንደሆነ ተስፋ አድርጎ። በዚያን ምሽት ዳንኤልን ወደ አንበሶች ጉድጓድ ጣሉት። አንበሶቹም ያጠፉት ዘንድ ፈልገው ነበርና። ዳንኤልም በእነርሱ መካከል ቆሞ ሳለ ምንም ማድረግ እንዳይቻላቸው እግዚአብሔር መልአኩን ልኮ የአንበሶችን አፍ ዘጋው። በእነርሱ መካከል እየተመላለሰ ምንም ሊያደርጉት አልቻሉም፣ እግዚአብሔር በእርግጥ እረኛው ነውና። ንጉሥ ዳርዮስ ግን ሌሊቱን ሙሉ ስለ ዳንኤል በማሰብ ይጨነቅ ነበር። ገና በማለዳ ሌሊቱ እንዳለፈ ዳንኤልን ወደ ጣሉበት የአንበሶች ጉድጓድ በመቅረብ ዳንኤልን ይጣራ ጀመር። ዳንኤልም የንጉሡን ድምፅ በሰማ ጊዜ ንጉሥ ሆይ 1000 ዓመት ንገሥ፣ የማመልከው አምላክ የአንበሶችን አፍ ዘግቷል በማለት ደህንነቱን ለንጉሡ አበሰረ። ንጉሡም የዳንኤልን ድምፅ በሰማ ጊዜ በታላቅ ደስታ ውስጥ ሆነ። ለወታደሮቹም ከጉድጓድ እንዲያወጡት ትእዛዝን ሰጣቸው። ዳንኤልም ከጉድጓድ በወጣ ጊዜ ከንጉሡ ዘንድ ቀረበ። ንጉሡም ይህን ሁሉ ተንኮል በማሴር ዳንኤል እንዲታሰር ንጉሡን ያታለሉትን ሰዎች እንዲይዙ ትእዛዝን አስተላለፈ። ዳንኤልንም ወደ ጣሉበት የአንበሶች ጉድጓድ እነርሱም እንዲጣሉ ተወሰነባቸው። ሰዎቹም ወደ ጉድጓድ በገቡ ጊዜ አንበሶቹ እንደ ተራቡ ሆነው ተሻምተው በሏቸው። ንጉሥ ዳርዮስም ለሚገዛበት ለመላው ሀገር አዲስን አዋጅ አወጣ፣ እንዲህ የሚል የዳንኤልን አምላክ አክብሩ። ዳንኤል በንጉሡ ዘንድ በሚያስመሰግን ትጋት በመስራት በአምላኩም ዘንድ የማያቋርጥን አምልኮ በማቅረብ ታማኝነቱን አስመስክሯል። ይህ ታሪክ እግዚአብሔር በኃላፊነት ስር እንድንቆይ ባስቀመጠን ስፍራ ለበላይ ላሉ አካላት በመልካም ትጋት በማገልገል እግዚአብሔርን ማስከበርና በምንም ሁኔታ ውስጥ ከአምላካችን ጋር ያለንን ኅብረት ሳናስነካ የምናስቀጥለው አምልኳችን እንድናደርግ ያስተምረናል። ያድናል፣ ይታደግማል። በሰማይና በምድር ታምራትንና ድንቅን ይሠራል። ዳንኤልንም ከአንበሶችን አፍ አድኖታል። ይህም ዳንኤል በዳርዮስ መንግሥትና በፋርሳዊ በቂሮስ መንግሥት ኑሮው ተቃናለት። ትንቢተ ዳንኤል ምዕራፍ 6 ከቁጥር 27 እስከ 28። ከብዙ ዘመን በፊት ፍልስጤማውያን በሚገዙበት ዘመን ከእስራኤላውያን ወገን የሆነች አንድ መካን ሴት ነበረች። በእግዚአብሔር ተአምር ሳምሶን የሚባልን ልጅ ወለደች። መልአክም ወደ እናቲቱ መጥቶ ወንድ ልጅ እንደምትወልድና እግዚአብሔር እስራኤልን ከፍልስጤም ነፃ ለማውጣት የሚጠቀምበት እንደሚሆን ነገራት። ስለዚህም ናዝራዊ ይባላል። ናዝራዊ ለእግዚአብሔር አገልግሎት የተለዩ ሰዎች መጠሪያ ነበር። ናዝራዊም ስለነበረ ፀጉሩን ከሕፃንነቱ ጀምሮ እንዳይቆረጥና እግዚአብሔር ኃይሉን የሚያስቀምጥበት በፀጉሩ እንደሆነ ነገራት። ሳምሶንም ተወለደ፣ አደገም። በጥንካሬውና በሚያደርጋቸው ነገሮች በከተማው ሰዎች ሁሉ ዘንድ ታዋቂ ሆነ። ከዕለታት በአንዱ ቀን ሳምሶን በመንገድ ላይ ሳለ ትልቅ አንበሳ ከመንገዱ አጋጠመው። ሳምሶንንም ሊበላው ሲጠጋው ሳምሶንን በታላቅ ኃይል ከአንበሳው ጋር መታገል ጀመረ። በሚያስገርም ሁኔታ ሳምሶን አንበሳውን ገደለው። ይህ ነገር በከተማ ያሉ ሰዎች ሁሉ ሰሙ። ታላቅ ኃይልም ከእግዚአብሔር እንደተሰጠው ሰዎች ሁሉ እስኪመሰክሩ ድረስ ይህ ድንቅ ነገር ሆነ።
ሳምሶንም በሕይወቱ ሁሉ ጦርነት ሆነ። እስራኤላውያንን ነፃ ለማውጣት በተለያዩ ምክንያቶች ከፍልስጤማውያን ወታደሮች ጋር ይዋጋ ነበር። ፍልስጤማውያንም ለብዙ ዘመን እስራኤላውያንን በጉልበት በመግዛት ሕዝቡን ያስጨንቁ ነበርና። በሆነ ቀን ፍልስጤማውያን ሳምሶንን ሊይዙ ተሰብስበው መጡ። ሳምሶንን በአንድ የአህያ መንጋጋ በሺህ የሚቆጠሩ የፍልስጤማውያን ወታደሮች ጋር በመጋጠም ድል አደረጋቸው። ጥንካሬው የማይታመን ነው። ይህ ከእግዚአብሔር ካልተሰጠ በስተቀር ማንም ሰው በራሱ ሊያደርገው የሚችለው ነገር እንዳልሆነ ሁሉ ተረዱ። ነገር ግን የሳምሶን ኃይል ምኑ ላይ እንዳለ ማንም ሰው አያውቅም ነበር። በሆነም ጊዜ ሳምሶን ከፊቱ የሚገጥመውን ወጥመድ አላስተዋለም። ደሊላ ከምትባል ከአሕዛብ ሴት ጋር በፍቅር ወደቀ፣ እጅግም ወደዳት። ፍልስጤማውያንም ይህን ሲያውቁ ደሊላን በመጠቀም ሳምሶንን ለማጥመድ እርስ በርሳቸው ተማከሩ። ሳምሶንን በዚህ ልክ ጉልበታም የሆነበትን ምስጢር እንዲነግራት እንድታሳምነውና ይህን ካደረገች ብዙ ገንዘቦችን እንደሚሰጧት ከእርሷ ጋር ተስማሙ። እርሷም በዚህ ሐሳባቸው ተስማማች። ከዚህ ጊዜ አንስቶ ሳምሶንን በተደጋጋሚ ኃይሉ ምኑ ላይ እንዳለ እንዲነግራት እጅግ ተነዘንዘው ነበር። በመጨረሻም ሳምሶን ለደሊላ ኃይሉ ያለው ጸጉሩ ላይ እንደሆነ፣ ከልጅነቱ ጀምሮ ጸጉሩን ተቆርጦ እንደማያውቅና ጸጉሩን ቢቆርጡት ኃይሉ እንደሚወሰድ ነገራት። ደሊላም ይህን ስታውቅ በአንድ ምሽት አጠገቡ አስተኛችው። በተኛበትም ጸጉሩ እንዲቆረጥ አስደረገች። ያን ጊዜ ፍልስጤማውያንን ጠራች። ፍልስጤማውያንም ሊይዙት መጡ። ሳምሶንም እንደ ቀድሞ መስሎት ከፍልስጤማውያን ጋር ሊዋጋ ተነሳ። ነገር ግን እንደ ቀድሞ ጉልበታም መሆን አልቻለም። በቀላሉ በፍልስጤማውያን እጅ ላይ ወደቀ። እጅግም አሰቃዩት። ዓይኑንም ጎልጉለው አወጡት። ማየትም ከዚያ ጊዜ ጀምሮ አልቻለም። ከዚህም በኋላ ሳምሶንን በእስር ቤት ውስጥ ጣሉት። ለሳምሶን የሕይወቱ ከባዱ ጊዜ ሆነበት። ነገር ግን በእስር ታስሮ ባለበት ጠጉሩ ማደግ ጀመረ። በዚህም የድሮ ጥንካሬውና ኃይሉ ይመለስለት ጀመር። በመጨረሻም አስገራሚ ሁኔታ የሚፈጠርበት ክስተት ተከሰተ። ፍልስጤማውያን ታላቁን ድላቸውን ሊያከብሩ በታላቅ መሰብሰቢያ ቦታቸው ለጣዖታቸው ለዳጎን መሠዊያ ሊሰዉ ድግስን አዘጋጁ። በድግሳቸው መካከል ሳምሶን ላይ ሊያፌዙበት በመካከላቸው እንዲመጣ አስደረጉ። ምሰሶችንም አስደግፈው እንዲቆም አደረጉት። ሳምሶንም በዚህ ጊዜ ወደ አምላኩ ወደ እግዚአብሔር አንድ ጸሎትን ጸለየ። እንዲህም አለ፣ አንድ ጊዜ አስበኝ። በዚህ ጊዜ ሳምሶን የተደገፈባቸውን ምሰሶች አንድ እጁን በግራ ሌላኛውን በቀኝ ምሰሶ አስደገፈ። በሙሉ ኃይሉ ምሰሶውን ገፋ። በዚህ ጊዜ ሕንፃው መፈራረስ ጀመረ። በውስጡ ያሉ የፍልስጤም ሴቶችና ወንዶች ልጆች፣ መኳንንቶች ሁሉ 3,000 የሚያህሉ ሰዎች ፍርስራሽ ወድቆባቸው ሁሉም አለቁ። በዚህ ጊዜ ሳምሶንም ከእነርሱ ጋር አብሮ ሞተ። በሕይወት ከገደላቸው ይልቅ በሞቱ የገደላቸው በዙ። ይህ ታሪክ እግዚአብሔር በኃጢአት ለሸሸና ለኮበለለ ሰው እንደገና ዕድልን እንደሚሰጥና ሁልጊዜም ወደ እርሱ ለሚጣሩ ሰሚ አምላክ መሆኑን ያስተምረናል። እግዚአብሔር አሁንም የእንደገና አምላክ ነው።